ዛሬ 3 በትንሽ ብር የሚሰሩ የስራ አይነቶች እንዲሁም እነዚህ 3 ስራዎች በመንገድ ዳር ብቻ የሚሰሩ ኪስን በማይጎዱ መልኩ 3 ስራዎች ይዤላችሁ መጥቻለሁ። እናንተ እስከ መጨረሻው ቪዲዮ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህቶች ወንድሞች፣ ሀገር ውስጥም ያላችሁ ውጭም ያላችሁ ያላ ሰላምና ዝነታ ይለያችሁ እያልኩኝ ይሄ ቻናል አቡ ቢላል ቢዝነስ ወርልድ ቻናል ቢዝነስ መረጃዎችን በሳምንት 2 ቪዲዮዎች ማለት ነው እሁድና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት እየሰራሁ ወደ እናንተ የሚያቀርብ። በመጀመሪያ ይዤላችሁ የመጣሁት የመንገድ ዳር ስራ ከ5000 እስከ 10000 ብር ባለው የሚሰራ ስራ ማለት ነው። በተለምዶ የጉልት ስራ የምንለው ወይም ደግሞ በመንገድ ዳር በትንሽ ክፍል ወይም በሸራ ነገር ጠለል ባለች ነገር ማለት ነው እንደ ድንች፣ ሽንኩርት፣ ካሮት ወዘተ የመሳሰሉትን ነገሮች እየቸረቸርን የምንሸጥበት ማለት ነው። ስለዚህ ይህንን ስራ ብትሰሩ ማለት ነው በጣም አዋጭና ትርፋማ የምትሆኑበት፣ እንዲሁም ስራ የለኝም ብሎ ከመቀመጥ ከእንዲሁ መስራት ይሻላልና በትንሽ ገቢ በትንሽ ቢዝነስ የምትሰሩባት ስራ አይነት ነው ማለት ነው። ይህ ስራ ደግሞ የሚሰራው እንደሚታወቀው አሁን የመንገድ ዳር ንግዶች እየተነሱ ስለሆነ ይህን ስራ ግን በምን አይነት ዘዴ እንደምትሰሩት ልንገራችሁ። ከትልቅ እስከ ትንሽ ያሉ የከተማ ነዋሪዎች እዛው በሚኖር በከተማ ውስጥ መንግስት ማለት ነው ስራ አጦችን ባሉበት ከተማ መታወቂያ እያደራጀ እንደዚህ አይነት ቦታዎች ስለሚሰጥ ከነዛ ተከራይቶ መስራት ይቻላል ማለት ነው። ስለዚህ የመጀመሪያ በመንገድ ዳር የሚሰራ የስራ አይነት ይሄ ነው ማለት ነው። በሁለተኛ ደረጃ ይህም በመንገድ ዳር የሚሰራ የስራ አይነት ሲንጀር ነው። ይህ በተለይ ለወንዶች ማለት ነው የሚሆን ነው። ሲንጀር ይህም ከ5000 እስከ 10000 ብር በሚሰራ ማለት ነው መንገድ ዳር በትንሽ ጠበብ ባለች ክላስ በመንገድ ዳር ሆኖ የሚሰራ የሰዎችን የተቀዳደዱ ልብሶችን እየተቀበሉ ሰፍቶ ገቢ የሚገኝበት የስራ አይነት ሲንጀር ነው ማለት ነው። እንግዲህ የዚህ ምናልባት የሚሰፋበት ላገለገሉ መኪና ማለት ነው መኪና መሸጫ ሲንጀር መሸጫ ሂዶ ምናልባት ከ5 እስከ 10000 ብር ያገኛል የሚል ግምት አለኝ። መኪናዋን የሚገዛበት ብቻ ነው ወጪ የሚያወጣው ማለት ነው። ስለዚህ የሁለተኛ ደረጃ ያስቀመጥኩላችሁ ሲንጀር ወይም በተለምዶ መኪና የልብስ መኪና የምንለው ማለት ነው። በዚህ ስራ ላይ ቢሳተፍ አንድ ሰው ወይም ብትሳተፉ ያው መካከለኛ ቢዝነሱ ወይም ወጫችንን የምናገኝበት ቢዝነስ የምንሰራበት የስራ አይዲያ ነው ማለት ነው። ስለዚህ በሁለተኛ ደረጃ የሲንጀር ስራ ሆኖ በመንገድ ዳር የሚሰራ የስራ አይዲያ ይዤላችሁ መጥቻለሁ ማለት ነው። በሶስተኛ ደረጃ ማለት ነው በመንገድ ዳር የሚሰራ ስራ ነው። ይህም ሻይ ቡና ማለት ነው። ይቺ ደግሞ ትንሽ ይችም ጠበብ ባለች ክላስ ማለት ነው በመሆን ሰዎች ሲያልፉ ሲያገድሙ እንዲሁም ደግሞ እዛ አካባቢ ላይ ያሉ ሰዎች ማለት ነው ሻይ ቡና በትንሽ ምጥን ባለች ቦታ የምትሰራ ሻይ ቡና ማለት ነው ማለት ስለሚፈልጉ ይህችም ከ5000 እስከ 10000 ብር የምትሰራ የስራ አይዲያ ናት። ቡናና ሻይ ጎን ለጎን እንዲሁም ዳቦ ከዳቦ ቤቶች በማምጣት እንደ ቁርስ ነገር በማድረግ ማለት ነው በመንገድ ዳር የምትሰራ የስራ አይነት ናት ማለት ነው። ስለዚህ በሶስተኛ ደረጃ ይህን ስራ ብትሰሩ በጣም ያዋጣችኋል ማለት ነው። እንዲሁም ኪስን በማይጎዳ ማለት ነው የሚሰራ የስራ አይነት ነው። ይሄም ከመቀመጥ ይሻላል ከእንዲሁ ይሻላልና የወጫችሁን የምትሸፍኑበት የስራ አይዲያ ስለሆነ ይህችንም ስራ ብትሰሯት ማለት ነው። ውድና የተከበራችሁ አቡ ቢላል ቢዝነስ ወርልድ ቻናሉን
ሰብስክራይብ በማድረግ ቤተሰብ ብትሆኑ የቢዝነስ መረጃዎች በሳምንት 2 ቀን እሁድና ቅዳሜ ከሌሊቱ 7 ሰዓት በኢትዮጵያ ሰዓት በሳምንት 2 ቀን እሁድና ቅዳሜ ከሌሊቱ 7 ሰዓት የቢዝነስ መረጃዎች ወደ እናንተ ቪዲዮ እየሰራሁ የማቀርብበት ሰዓትና ዕለታቶች ናቸው ማለት ነው። ስለዚህ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን ቤተሰብ የሆናችሁ ደግሞ ለወዳጅ ለዘመድ ሸር በማድረግ አበረታቱኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።